ግባ ኧረ በስመ አብ ባለቀ ሰዓት ቸርኪ ኧረ ቸርኪ ምን ላርግ ቸርኪ ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ ገና ከእርሊ ብስጭት ነው ያተረፋችሁኝ ኧረ በስመ አብ እንዴት እንደምናደድ የነበረው ምን አይነት ሲዝን ነው እያሳለፈ የሚገኘው ለራይንደርስ አሲስት አደረገለት ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴን ነው መለስካት የኔ አባት ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ አረ ራይንደርስ በቃ እቺ ሴሌብሬሽን ሰሞኑን ተደጋግማብናለች ይመች ያራዳ ልጅ ቀጥልበት ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል የሚቀመው ራሱ የሚመጣ አይመስለኝም በየጌሙ ታስደምመናለህ አረ የኛ ሳይኒንጎች እንዴት ነው የሚሰሩት በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ የኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው የብራይተኑ ካሮሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም እኔ ባስጀምረው ላሉ የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ያገባው ያስተውቃል ባላየውላ ደስ ይለኛል ዋናው ነገር ግን አሸንፈናል ካሞን ሲቲዝንስ ስንቱን ይቋጠረብን አረ ስንቱን ይቋጠረብን በኢየሱስ ስም ዛሬ ቼልሲ የሚባል ተጫዋች ድንቅ ተጫዋች ባይኖር ኖሮ ወድቀን ነበር ጋይስ ይሄ ሁሉ ብቀያዳ ያለው ሲቲ በስማም ሲቲ ማለት ነው እግዚአብሔርን ነው የምላችሁ ፈርስት ሃፍ ሺት የሆነ ፐርፎርማንስ ነበር ያሳየው ሰከንድ ሃፍ ግን አገባ ራይንደርስ ሊያውም በቼልሲ አሲስት ከዛ ገባብን የሚያናድድ ጎል ያ ጨዋታ ኦራይሊ ነው ጥፋቱ ኦራይሊ ቦታው ስለለቀቀ ነው እንጂ አይገባም ነበር ብቻውን ምንም መተንተን አያስፈልግም ተርፈናል 3 ነጥብን ይዣለሁ በቃ ጨርሱ ምረቁ አጣሪ አሁን ቁጭ ብዬ ረጋ ብዬ ዘና ብዬ ያንተን ጨዋታ ቋጥራለሁ ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉት ሲቲዝንስ እንኳን ደስ አላችሁ ፎሎ ማድረግ እንዳትረሱና አካውንት ይመቻችሁ እንዳበለውና አገባና አውጣው ድምጽ ተዘግቷል ጋይስ ምን ላድርግ ኮፒ ሊንክ ሪፖስት አድርጉት ሼርኪኒ አባት እንዴ ነው የምችለው እንዲህ መቻላይ የወያላን ቀስሙን የሰበርከው የታብ የሶስት መላጣ ልጅ ቋጠርክ ነበር አፈርት ወይ አልቻልኩም ድምጤ ሲመለስ እመጣለሁ ግን ኮፒ ሊንክ ሪፖስት ይደረግ አቤት ሼርኪ ወያላ ቋጠርነ አልሆን አለነ ምን አይ እቺን ታክል ነበርኩ የቀረችል ቤተሰብ እቺን ታክል ምን አይነት የመተተኛ የጠንቋያም ሙድን ነው ግን ያኛውን ተገላገልን ስንል ያኛው አያርፍም ኧረ በስመ አብ ለማንኛውም የኛ ጨዋታ ደርሷል ስኳዳችን እኔ ግራ ገብቶኛል ግን ይመቸን ጋቢ ተመልሷል ጋይስ ይቅናን አርሰናል ዋንጫ ይበላል ይሄ ነው የሚበላው ጁቶ ገለቶ ትበላለ መቼ አይ ወያላ ዛሬ ነው ተዘመ ይበላልሃል ይፈጭልህ እንዴ ወጉንም አይዛችሁታል አይ ወያላ አንተ ቁናሳ ሞያላ ልትበላ እግር ትበላለህ አፈር ነው የምትበላው እግር ነው የምትበላው እንት ትበላለህ እንደውም ትበላለህ በዚህ ሰዓት ዓለማችን ላይ ቤስት 10 ቁጥር ቸርኪ ምንም ልትለኝ አትችልም አርሲዬ ፈርተሻል ምድረ የአርሰናል ደጋፊ ሁሉ በዚህ ሰዓት ደንግጧል ልብህ ደንግጦ ነው ያለው እረዳለሁ እየመጣ ነው በም ሲል ይሰማኛል ፔፕ አይፋታችሁም ፓፓ ፔፕ አይፋታችሁም ይሄንን አመት እውነቱን ነግራለሁ ይሄንን አመት አርሰናል ይሄንን እድል ካመለጠው መቼም ዋንጫ አትበሉ መቼም ፈርተሻል እየተከተለች ነው ሲቲ ዛሬ ሲቲ በእውነት ተፈትኗል በጣም ተፈትኗል ነገር ግን አደረገው ቸርኪ ያደረገው ነው ምልሽ ፓፓ በቃ ምንም ማድረግ አይቻልም አመቱ የማንቸስተር ነው የማንቸስተር ማን ሲቲ አሸነፋ ወይ በዳታችሁ ዲዳባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ ሃፍ እኮ በቃ ፎረስት የሚያሸንፋው ተስፋ ሰጠን ትጠለዋለህ ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሱ አንድ አገቡ ከዛ ላይ ፎረስት ጨዋታ ነበር በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ የምትሆን ነው ይመስል ገባህ ግን
አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር። ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ ኢዝ ቪክቶሪ 3 ነጥብ ለእናንተ ነው የተሰጣችሁ። ለኔ ማጽናኛ ነው የተሰጠኝ። ይሄው ላቋጥሬ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው። እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ። ማሪናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ለደገፈ ፈቃደኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል። ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ተለጥፍልኝ ነበር። አፈር ብላ እያለ ማንቸስተር ሲቲ ወደ ላይ በረረ ይላል። ያራዳ ልጆች መጥቶላል። በቃ ሪያን ቸርኪ አሁን ፕሪሚየር ሊጉ በሚገባ ገብቶኛል፣ ቅርጥፍጥፍ አድርጌዋለሁ እያለ ነው ያራዳ ልጅ። በዚህም ሆነ በዛ ከኛ ውጪ ወደ ውጪ ዘጋ። በቃ ያራዳ ልጅ መጀመሪያ ላይ ስታሙኝ አልነበረ ወይ? ሳማናችሁ ወይ? ሰላም ነው ወይ ያለን ያራዳ ልጅ። ወደ 7 ጨዋታዎች ተቆጥሯል። ሪያን ቸርኪ በገባባቸው ጨዋታዎች ድንቅ ብቃቱን በማሳየት ሬቲንጉ ራሱ አበደ። ለሱ ሬት በማድረግ ያራዳ ልጅ ማለት ምንም ችግር የሌለብኝ ተጫዋች። 1 አሲስት 1 ጎል ሙዴ ነው። ሲያስፈልገኝ አገባለሁ፣ ሲያስፈልገኝ አስገራሚ አሲስት አደርጋለሁ። እግሮቹን የጻፉት ሜዳ ውስጥ ለፔፕ ጋርዲዮላ የቁርጥ ቀን ሰው ሆኖለታል ነው የምልህ። ጋርዲዮላ አመት ሰው አያጣም። በቃ ገባ አንተ ይሄ ነው ብትል እሱ አመት አንድ ጀግና ከየት እንደሚስብ አታውቅም፣ አያጣም ነው የምልህ። ማንቸስተር ሲቲ ፊቱን አምርሩ። ፎረስቶች ዛሬ በጣም ከብዶት ጫካ ውስጥ ምን አለፋ አረም ሆኖ ነበረ የሰነባበቱ። ጋሽ በቄ ከቻሉ ከጥገል ያራዳ ልጅ መጋዝ ይዘው ምንም ችግር የለበትም። ሲቲ በየትኛው መንገድ ሊያስተናግድ ዝግጁ ነው። አሁን የሊጉ አናት ላይ ቁጭ ብሏል። እየነገርኩ ነው ጎቤው ተሳስቶ አርሲቲ ወለም ካላት ይሄ ቡድን 2 3ኛ 4ኛ ያቀም ነገር ያለው መምራት ከጀመረ ፋራ ነው። እናትዬና ፋራ በቃለኛ ፋራ ነው። ጠንቀቅ በል። ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ይደረግ። ሲቲ አርሰናል ላይ ያወጣውን ሂኪ የሚያሳይ ፎቶ አፈንግጦ ወጥቷል። ጀሞ ፎቶውን ለማየት ፎቶውን ቴሌግራም ላይ ያስቀምጥላችኋል፣ ገብታችሁት። ሲቲ ዘንድሮ እየቀለደ አይደለም ጀሞ፣ ሁሉም ነው የሚያገቡት። በጣም ነው የሚያስፈራው። በዚህ ከቀጠለ እኛንም አይመረንም ጋይስ፣ እኛንም ያሰጋናል። ዛሬ ወልቭስን ግዴታ ነው። ማመስገኛዬ የፈጣሪ ጸጋ መመስከሪያዬ ሰላም የኔ አልጋ ወራሽ የአባቱ ልጅ የኔ አንበሳ ወያለው ሁለተኝነትን አታምንም። እመን፣ በቃ እመን። ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 በማሸነፍ ከአርሰናል መሪነቱን መልሶ ተቀብሏል ማለት ነው። ቸርኪ የሚባለው ተጫዋች የእውነት ነው የምላችሁ ኬዲቪን አፈቀኝ ምናምን እንዳይሉን ያደረጋቸው ማንቸስተር ሲቲዎችን ዛሬም ቢሆን 1 ጎል 1 አሲስት አድርጓል ማለት ነው። በጨዋታ ላይ የሚያደርገው እንቅስቃሴ ለየት ያለ ነው የምላችሁ። ፎደን ከተመለሰች ቆይታለች። ፎደን ዚ ባክ ምናምን ማለት ይቻላል በስርዓት ማለት አሁን ከማንም ጋር ማነጻጸር ትችላላችሁ። ያራዳ ልጅ ከሳካ ይበልጣል ምናምን ማለት ትችላላችሁ። ተመልሶላችኋል ፎደን ያራዳ ልጅ። ግን ያው ደግሞ ለጊዜው ይመቻችሁ። ወይኔ ፈላው አቤት በወያላው ነብስ መጫወት ስትወድ አሁን እስከ 80 ደቂቃ ድረስ እንደዛ አስጠብቀኸው ማለት ልጥፍ አረከው። ይመች በቃ ብራይተን ደግሞ የሆነ ነገር ያረግ ይሆንነ ብለን እናስብልኝ ስለ በቃ ዝም ብለን እናያለን አይመስለኝም። እናያለን የሚፈጠር ከሆነ ግን በቃ እቺን አንደኛ ነው ሁለተኛ ተፈራረቁበት ነው ማለት ተፈራረቁበት። አሁን እስኪ አርሰናል እስከሚጫወት አንደኛ ነው ሲቲ የሚፈጠረው ደግሞ ምን ይሆናል ያበረ ነው እስከ 70 ያስጠብቀው ልጥፍ ይቻላል። ብራይተን እንጠብቃለን። ይመቻችሁ። ሲቲ አሸንፏል። በቃ ሲቲ ተነስቶበታል። ለተከታታይ 6 ጨዋታዎች ነው ያልተሸነፈው ማለት ነው። ሙሉ በሙሉ እያሸነፈ ነው። አርሰናል ግዴታ የማሸነፍ ግዴታ ውስጥ ገብቶ የዛሬውን ጨዋታ ይጀምራል ማለት ነው ከብራይተን ጋር። ራይስን በቲምበር ቦታ እንደሚያጫወት መረጃዎች እየወጡ ይገኛሉ እና እዛ ቦታ ላይ ማየት ፈለግኩኝ ማለት ነው። በደንብ ደግሞ ራይስን እዛ ቦታ ላይ ማየት ፈለግኩ እንዴት እንደሚጫወት ማለት ነው። ጉልበቱን አይስትም፣ ሲከላከል አሪፍ ነው፣ ሲያጠቃ አሪፍ ነው። ከሳካ ጋር የሚኖራቸውን ጥምረት ለማየት ጓጉቻለሁ። ሌላ ፎሎወር እየጨመረ አይደለም። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየመጣ አይደለም። ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። የተመቻችሁን ነገር ይመቻችሁ። ሲቲ
ሲቲዝንስ እድሜ ለራያን ቼርኪ ጋይስ ምን አይነት ተጫዋች ነው ይዟቸው ወጣ። የሚገርም ጎል ያስቆጠረው 84ኛው ደቂቃ ላይ የማሸነፊያውን ጎል በማስቆጠር ማንቸስተር ሲቲን አሸናፊ በማድረግ 3 ነጥብ ይዞ በሊጉ አናት ላይ እንዲቀመጥ አስችሏል ራያን ቼርኪ ጋይስ። እስቲ ሁላችሁም 10 ቁጥር እያላችሁ ኮሜንት ሴክሽን ላይ አድናቆታችሁን ግለጹለት ጋይስ። በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ወደ ሲቲ ግራውንድ የተጓዘው ማንቸስተር ሲቲ 2-1 በማሸነፍ ሙሉ 3 ነጥብና ጣፋጭ የሆነ ድል አስመዝግቦ መመለስ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በኖቲንጋም ፎረስቶች እጅግ በብዙ ተፈትነው ነበር። የመጀመሪያው አጋማሽ በተለይ በጣም ከብዷቸው ነበረ። ሰከንድ ሃፍ እንደተጀመረ እንግዲህ 48ኛው ደቂቃ ላይ ራያን ቼርኪ አሲስት ያደረገለትን ጎል እንግዲህ ቲያኒ ራይንደርስ በጥሩ ሁኔታ አስቆጥሮ መሪ ማድረግ ችሎ ነበር። ነገር ግን መሪነቱ ከ6 ደቂቃ አልዘለለም። ኖቲንጋም ፎረስቶች 54ኛው ደቂቃ ኦማሪ ሃቺንሰን ባስቆጠራት ጎል አቻ መሆን ችሎ ነበር። ከዛ በኋላ ለረጅም ደቂቃዎች ሲቲዎች ጎል ለማስቆጠር ተቸግረው ነበረ። ሆኖም ግን የቁርጥ ቀን ልጅ ራያን ቼርኪ 84ኛው ደቂቃ ላይ ባስቆጠራት ግብ ሲቲን አሸናፊ ማድረግ ችሏል። በጣም ድንቅ ብቃት ያሳየ የማንቸስተር ሲቲ ብቸኛው ተጫዋች ማለት ይቻላል በዚህ ጨዋታ ላይ። ለማንኛውም አርሰናል ከብራይተን ጋር የሚያደርገው ቀጣይ ጨዋታ እጅግ ተጠባቂ ነው። እስከዛ ሲቲ በ40 ነጥብ በ1 ነጥብ ከፍ ብሎ መሪነቱን አጠናክሮ ቀጥሏል። ስለ ሲቲ ድልና ስለ ራያን ቼርኪ ድንቅ ብቃት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሪ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቢስሚላህ አውዝ ቢላሂ ሚነ ሸይጣን ረጂም። ሲቲን ነካ የለውም በረካ፣ በሲቲ የቋጠረ የለውም በረካ። ምን አይነት ክለብ ነው? ለቋጠሮ ማይመች ወያላን 90 ደቂቃ ታስቆጥረዋለህ። 90 ደቂቃ ድረስ ጠብቀህ ሰጠት። ምን አይነት ክለብ ነው ይሄ? ነው ቲሙ ግባና አውጣው። ምን ብዬ ልግለጠው? ሲቲዝንስ ኧረ ቢስሚላህ ወላሂ እኔ አላቅም። የምሬ ነው ብላችሁ በዚህ ደስታ ምክንያት ምን እንደሚላችሁ አላቅም። ምን እንደሚላችሁ እናንተ ብቻ ስለዚህ ጨዋታ ግለጹልኝ ያላችሁ ሐሳብ። እኔ ቃላት የለኝም። ብቻ እንኳን ደስ አላችሁ። ኮንግራ ሲቲ ፋሚሊ፣ በመላው ሲቲ ደጋፊዎች በሙሉ እንኳን ደስ አላችሁ። ኦልዌይስ ብሉ ሙን ክለባችን በአግባቡ ነው የተመለሰው። ምን አይነት ሲቲ ነው?